ዛሬ ምን የመሰለ የዶሮ አርስቶና ወይንም ከብሳ ልሰራ ነው። እስከ መጨረሻው ድረስ ተከታተሉኝ ቪዲዮዬን እባካችሁ ቪዲዮዬን እስከ መጨረሻው ድረስ ይዩን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ደህና ነኝ። እና ይሄውላችሁ እንግዲህ ወራትንን ወይንም ቅመሞችን ጨምርምራ አድርጋለሁ። ዶሮዬን አጥቤ አዘጋጅቻለሁ። ቪዲዮ በጣም እንዳይረዝም ፈጠን ለማድረግ እሞክራለሁ። እና የተጠቀምኩት ቅመሞች ያው ለእናንተ ያላችሁን መጠቀም ትችላላችሁ። እኔም ያለኝን ነው። በአራት ሙሸከል ወይንም ቅመም በየአይነት የሚባለው ቅመም ነው የተጠቀምኩት በአረብኛ በአራት ሙሸከል እና ነጭ ሽንኩርትና ቀይ ሽንኩርት ዝንጅብል አሪክ ያለው። ይሄንን በምታዩት መልክ በእጄ እሽት አደርገዋለሁ። እንደዚህ ማረጋው እሽት ማረጋው የሽንኩርቱ እንትን እንዲወጣ ነው፣ ሽታ እንዲወጣበት ፈልጌ ነው። እና እንደዚህ አሪጌ ዶሮዬን በደንብ አሪጌ በእጄ ያዋህዳለሁ ማለት ነው። ወደ ቤተሰቦቼ በጣም ትወዱታላችሁ። በጣም ምጣፍጥ ዶሮ አርስቶ ነው የምትበሉት። ያው እኔ እንደ ከብሳ ነው የሰራሁት፣ ግን ዶሮን አርስቶን አደረኩት፣ ምክንያቱም አልቀቀልኩትም ማለት ነውና ይለያል። እንደዛ ከሚታረጉና እንደዚህ ከሚታረጉት ይሄ ይሻላል። በጣም ጣፍጣችሁ በጣም አምሮትም ከሆነ በጣም አምሮታችሁ ይወጣል። ለመዳሞቻችሁም ደግሞ እንደዚህ ቢሰሩላቸው በጣም ይወዱታል ማለት ነው። አንዳንድ ሰው ብዙ ሰው እኔ ምግብ እሰራለሁ ሰው ልጆቹ አይበሉም ይደፋዋለሁ ወይንም ፍሪጅ አስቀምጪ እኔ ነኝ የምበላው ትሉኛላችሁ አብዛኛው ሰዎች ማለት ነውና አጣፍታችሁ ስሩት። ከጣፈጣቸው በጣም ይበላሉ ማለት ነውና ምክንያቱም እኛ ለቤተሰባችሁ ቢሰሩ ለምሳሌ ለልጆቻችሁ ለባላችሁ የምትሰሩት ምግብ በጣም እንትን ብላችሁበት ይሄ አይጣፍጣችኋል ይሄ አይጣፍጣችኋል ብላችሁ ስለምትሰሩ ለነሱ ለመዳሞቻችን ደግሞ እንደዛ አድርገን ከሰራንላቸው ወላሂ በጣም ጣፍጧቸው ሱስ ሆነባቸዋል። እንደውም አንዳንዴ ብዙ ልጆች በብዙ ቤት ከውጭ ነው የሚጠልቡት ማለት ነው። አሪፍ ምግብ ሰርተን አንዴ ከቀመሱ በኋላ ከውጭ መግዛት አይፈልጉም። የቤት ነው የሚፈልጉት ይላችኋለሁ። እና እዚህ ጋር እንትን ላይ አሪጌ ወረቀት ዝብዳ ይባላል ወይንም ምንድነው ወረቀት ዝብዳ ነው የሚባለው በአበሽ በምንድነው በኢትዮጵያ ምን እንደሚባል አላውቅም፣ በአማርኛ ምን እንደሚባል አላውቅም። እና እዚህ ወረቀት ዝብዳ በመባል ስለዚህ ይሄንን ለምንድነው ገስቲር አትጠቀሙ። ገስቲር ያኔ ምድርሹ ጂብ ሰለጣን ይባላል። የሆነ በሽታ ያመጣል ምናምን ሲባል ነው ሳሚቼ። እኔም ደግሞ እኔ በነገራችን ላይ በጣም ተጠናቅቄ ነው የምሰራው ማለት ነውና ጥንቃቄ በጣም ጠበቅ ያለ ነው። ትንሽ ነገር ከተጠራጠርኩኝ አላረግም አልጨምርም ማለት ነውና እና እንደዚህ አደርጋለሁ። ከዛ ኮዳሮች ድንች ፍልፍል ባረግ ወይንም ማያቃጥለውን ቃራና እና ጋራ ወይንም ዱባ የሚባለው እሱን ተማመርኩኝ። ከዛ በኋላ መስቲሪን እንደዚህ በዚህ መልክ በምታዩት መልክ በደንብ አሪጌ ከድን እናረጋዋለሁ ማለት ነው። ወዲህ ተሰራችሁ ያቺስ እናረጋዋለሁ። ይሄ ነው በጣም ዶሮ ልስልስ ይላል። አሁን በኋላ ሲበስል አሳያችኋለሁ። እና ይሄንን ደግሞ ሌላኛውን ደግሞ ኩዳሩን ከታች አረጋለሁ። ከዛ ዶሮውን ከፎቅ ወይንም ከላዩ አረጋለሁ ማለት ነው። አያችሁ ሁለት አይነት ሸክል ነው የሰራሁት። ከዛ የቀረኝን ሶስት ደግሞ ላዩ ላይ ጨምረዋለሁ። ያው በምታዩት ማለት እንደዚህ እናረጋዋለሁ። አየር ከየትኛውም አየር ማግቢያ ቦታ ሊኖረው እንትን አይልም መኖር የለበትም ማለት ነው። ትንሽ ስታረጉት በራሱ ጊዜ ይበስላል ማለት ነው። እዚህ ጋር አልዘጋም ብሎ ያስቸገረኝ ነበር፣ ግን እንደምንም ዘጋሁት እና ሁለቱንም እንደዚህ ያደረኩኝ። አሁን ስቶፕ ላይ ነው የምጨምረው ማለት ነው። እዚህ ጋር ደግሞ አሁን ሮዝ ሊሰራ ነው። ዘይቴን ጨመር አረኩኝ። ሮዝ ነው የምሰራው። ዶሮዬን ስቶቭ ላይ አስጥቼዋለሁ።
እሱ ስራውን እየሰራ ነው፣ እየበሰለልኝ ነው ማለት ነው። እና እዚህ ጋር የተጠቀምኩት ግርፋና ሄል ምስማር ነው ወይንም ቅርንፉድ እና የተጠበሰ እንትን ነው የተጠቀምኩት ሽንኩርት ማለት ነው። አብሼ ክሽና ማለት ነው ወይንም የሽንኩርት ቺፕስ ነው የተጠቀምኩት። ኖርማል እንትን አልተጠቀምኩኝም። ይሄንንም ነገር ሞክሩት። በጣም በጣም አሪፍ ሩዝ ይወጣላችኋል። ሩዝ ያን የሚያያዝባችሁ በጣም በጣም አሪፍ ይወጣላችኋል ማለት ነው። እና ሞክሩት። እሱ በሰራሁት ጠሪቅ ማለት ነው በሰራሁት መልክ ሞክሩት። ትወዱታላችሁ። መዳሞቻችሁንም ደግሞ እርዱላችኋል። ደስ ይላል የተሰራ ነገር። እኔ መዳሞቼ ወይንም ቤተሰቦች የሚሰራባቸው ምግብ ሰርቼ አይጣፍጥም ሲሉኝ እናደዳለሁ። ሀቂቀተን ወላሂ እውነት ለመናገር በጣም ጥርቅ አድርገው ሲበሉት ደግሞ በጣም ደስ ይለኛል አይደል? ይሄ የሁላችንም ይመስለኛል። ምግብ ሰርታችሁ ዝብዝፍ ሲልባችሁ በጣም እንትን ይላል እና እኔ ብዙ ጊዜ ምግብ ስሰራ ማለት ነው በጣም በቃ ይጣፍጥ አሪፍ አሪፍ ከተባለ ማለት ነው አሪፍ ምግብ አይወጣልኝም እና አዲ ሀርጌ ከሰራሁት ግን በጣም አሪፍ ምግብ ይወጣልኛል። እንግዲህ እዚህ ጋር ያው ውሃ ጨመርኩኝ፣ ጨው ጨመርኩኝ። ከዛ ይሄ ከዚህ በኋላ ምንም የሚፈልግ ነገር የለም። እንደዚህ ጨውን እንደዚህ ካመሰልኩት በኋላ ክድን አረገዋለሁ ማለት ነው። ጨርሰናል። በቃ ሩዝ አብየት ነው መሰራው በክሽና ማለት ነው። ጨርሰናል። እንግዲህ ዶራችን ደግሞ በሰለው ማለት ነው እና አያችሁ ሲያምር ሲያምር ሽታውን ልነግራችሁ አልችልም። በጣም ነው የሚያምረው በጣም ማለት ነው እና ያችሁት ሞክሩት። ወላሂ በጣም ነው የሚጣፍጠው። ለስለስ ብሎ በቃ የሆነ ደረቅ አይሆንም። ሆነ ፋንዲያ ይሆናል እኮ ይሄ የዶሮ ይሄ ሰድር የሚባለው ይሄ ልብ ነው ምንድነው የሚባለው? በጣም ያኔ አንዳንዴ ስንት ነው ላለ እሱ ድረስ ርጥብ ብሎ ለስላሳ ሆኖ ነው የምትበሉት። እና አልመሆም እዚህ ጋር የውስጥ ኩዳሩን ከውስጥ ያረኩት ስቶፕ ከውስጥ አልነካውም ማለት ነው። እና ምን አረኩኝ ኩዳሩንም ሩዙንም ሩዙ ላይ አያችሁ እዚህ ላይ እንደዚህ ጨመርኩት ማለት ነው። እና ብሎግ ላቻል እንደ ብሎግ ነው ሰራቱ ነገራችን ላይ እና ዶሮውን ደግሞ እንደዚህ ሌላኛው አልጨረሰም አልበሰለም። እሱ እስከሚጨርስ ድረስ ይሄ ደግሞ እንዳይደርቅብኝ የተደረኩት ሩዙ ላይ ድስቱ ላይ ጨመርኩት ማለት ነው። ከዛ ክድና አደርገዋለሁ ሌላኛው እስከሚጠርስ እና አሁን ደግሞ ሌላ ስራ ለስራ ማባያ የሚባል ነገር አለ ማለት ነው። ማባያ እሰራለሁ። እስቲ ማባያው ምንድነው? እስቲ እዩት። እንግዲህ ይሄንን ነገር ብዙዎቻችሁ ታውቃላችሁ። ሸጣ ወይንም ምንድነው የሚባለው? ስሙ ጠፋብኝ ወላሂ። እና ብቻ ምን አለፋችሁ ማባያ ነው ከሩዝ የሚበላ ያው ሸጣ እንደ ሸጣ ነው ማለት ነው። እና የተጠቀምኩት ፍልፍል ወይንም ቃሪያ የሚያቃጥል አንድ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት ነው የተጠቀምኩት። ከዛ በእንደዚህ በምታዩት መልክ በዘይት ለብ ጠበስ አደረኩት። እንደዚህ ስታረጉት እንደዚህ ዝም ብላችሁ ሳጠብሱ በከላጭ መፍጨት ትችላላችሁ። እንደዚህ ስታረጉት ለዲዳህ የበናት ቅስምን ብላ በጣም 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 ትወዱታላችሁ በጣም ማለት ነው። ስለዚህ ሞክሩት እንደዚህ አድርጋችሁ። ከዛ ሩዚ ደግሞ ይህንን ይመስላል እንግዲህ ሁሉንም ነገር ጭርስ አረግን። አሁን ይሄንን ለማልሰጠው ለመዳሞቼ بالعافية በሉልኝ እና ተፈደሉ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት። ሰላም አለይኩም